رحمن يا رحمن ساعدني يا رحمن اشرح صدري መፍትሄ ባጣ ለፍላጎቴ ግራ የገባኝ አቅመ ቢስነት ደካማነቴ አንገት ቢያስደፋኝ ፀሐዩ ጨረቃው ባይደምቆ ለኔ በብርሃናቸው የተሰበረው ቀልቤን ባይገዙት በውበታቸው እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መች ይረሳኛል ጀባሩ ከላይ የልቤ ጠጋኝ አላሁ አላሁ ያ ጀባሩ ባንተው ልጠገን ከስብራቴ አቅሜ ሲደክም ሆነኝ ብርታቴ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ውድ የዚዞ ኤንድ ዳዲ ፋሚሊ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ጠዋት ነው ይሄንን ቪዲዮ የቀረጽኩትኝ እና ቀርጬ ድምፁን አጥፍቼው ነው እንጂ ባለቤቴን ፕራንክ ላደርግ ነበረ ሀሳቤ ማለት ነው። ከመጀመሪያውም የቀረጽኩትኝ ፕራንክ ላደርግ ነበረ ቪዲዮ የከፈትኩትኝ፣ ግን ፕራንክ አልሆንልኝ አለ ማለት በቃ ለየብኝ ማለት ነው። አልችልበትም ፕራንክ ማድረግና ያው ከፕራንክ ወደዚህ ተቀየረ። ስልኬን ቁጭ ብዬ አሁን እየጎረጎርኩ ነበረና ምን አየኩኝ፣ ይሄንን መጀመሪያ ላይ ያደረኩት ፎቶ አንገቴን ደፍቼ ምናምን ያደረኩት ፎቶ አለ አይደለ? እሱ መጣልኝ ማለት ነው። ስልኬን እያየው ነበረ፣ እሱን አገኘሁትና እሱ ቪዲዮ የቀረጽኩት ወይም እሱን ፎቶ የተነሳውበትና እንትኑን የነሽደውን ያደረኩበት ሳውዲ ያለሁ ነው እና በጣም በከፋኝ ሰዓት ነበረ ያደረኩትኝ። የዛኔ ብቻ አልሐምዱሊላህ ወሸኩር። በዛ ሰዓት በጣም ከምገልጽላችሁ በላይ በጣም ከፍቶ የነበረ። ሳውዲ ያላችሁ ሰዎች ታውቃላችሁ፣ ብዙ የሚያስከፉ ነገሮች አሉ። የቤተሰብ ናፍቆት አለ። በዛ ላይ ደግሞ ስራ ቦታ ሰው ቤት ስትሆኑ ምን ያህል እንደሚያስከፋ ምናምን ታውቃላችሁ፣ ያው እዛው ስላላችሁ አሁንም ማለት ነው። እና እኔ ደግሞ ከአንድ 10 ዓመት ወይም 11 ዓመት አካባቢ ኖር ያለውና በዛ ሰዓት በጣም ከፍቶ የነበረ እና በዛ ሰዓት እኔ ወላሂ ይሄ በቃ አሁን ያለውበትን ሰዓት ወይም አሁን የምኖረውን ኑሮ አገኛለሁ መቼም ያልፎልኝ በቃ እንደዚህ አይነት ሀገሬ ገብቼ እንደዚህ አይነት ኑሮ እኖራለሁኝ የሚል እምነት አልነበረኝም። ማለት በእርግጥ ባላህ አምናለሁኝ፣ እተማመናለሁ። ጠብዓን ባላህ ካላመንኩኝ በማን ላምን እችላለሁ? ነገር ግን ሁላችንም እምነት ቢኖረንም ባላህ ብናምንም ግን በቃ ሁላችንም 100% እርግጠኞች አይደለንም። ለምን እንደሆነ አላውቅም። በቃ በዚያ ሰዓት እኔ አምናለሁ ባላህ፣ ግን እንደዚህ አይነት በቃ መጥቼ እንደዚህ የተስተካከለ ኑሮ ትዳር ይዤ እንደዚህ ፏ ብዬ በቃ መቼ ነው እንጃ እንደዚህ ልኖር ብዬ አስባለሁ። በዛን ሰዓት በተከፈውበት ሰዓት ብር በሌለን ሰዓት ለቤተሰቦቻችን እየረዳን ወይም ደግሞ ባልም ካለ ለባላችሁ ብር እየላካችሁ ምንም ብር ወር እስከ ወር ሰርታችሁ ቀጣይ ወር ብር የላችሁም እና በዛ ሰዓት በቃ ይህንን ሄደን መቼ ነው የምንኖረው? ወይም ደግሞ መቼ ነው እንደዚህ አይነት ትዳር ይዘን የራሳችን ኑሮ የምንኖረው? ብዙ አረብ ሀገር ያለን ሴቶች ወይም አሁን ወደ ኢትዮጵያ ስለመጣው ያላችሁ ሴቶች ልበል፣ እዚህ ሀገር መጠን ትዳር ይዘን ብንኖር ደስ ይለናል አይደለ? የተስተካከለ ኑሮ ኖረን ቁጭ ብለን ልጆቻችን እየወለድን ብንቀመጥ ደስ ይለናል። የምንመኘው ነገር ነው ሁሌም ማለት ነው። እና
እኔም በቃ እንደዛ ብመኝም ግን መቼም የሚሆን አይመስለኝም ነበረና አሁን አልሐምዱሊላህ ወሽኩር ሁኖ ስላገኘሁት በጣም ደስ ብሎኛል። እና ይሄን ቪዲዮ የቀረጽኩትኝ ያው መጀመሪያ መግቢያ ላይ እንዳልኳችሁ ባሌም ፕራንክ ላደርግ ነበረ። ነገር ግን ፕራንክ ሊሆንልኝ አልቻለም እና ይሄንን ቪዲዮ ሳገኘው በቃ በአላህ ላይ እምነት ይኖራችሁ። እኔ አሁን አልሐምዱሊላህ ረብል ዓለሚን እንደዚህ ቪዲዮ እየቀረጽኩ ነበር አጋጣሚና ባለቤቴ ጋር ስቀርጽ ቆይቼ አደም ይባላል በነገራችን ላይ አደም ልበል እና እሱ ጋር ሲቀረጽ ቆይቼ አጋጣሚ ነው ልሸኘው የወጣሁት እና እኔ ስወጣው ያው ለመቅረጽ ፈልጌ አይደለም ለማለት ነው። እቺ ዘይነብ ትባላለች አጋዥ ናት ማለት ነው። እና እሷ የገባች ቪዲዮ ላይ ያው ፊቷ በደንብ ስለማይታይ ችግር የለውም በሚለው ነው ያስገባኋት። ወይም ደግሞ አሁን ላይ ያልቆረጥኩት ቪዲዮ ላይ እየቀረጽ ሳለ ያልቆረጥኩት ማለት ነው። ፊቷ በደንብ አይታይም። ማን ትሆን አትለይም ማለት ነው። እና ለዛ ነው እንዴት ትቀርጫታለሽ ቪዲዮ እንዳትሉኝ ብዬ ነው። ከዛ በተረፈ ምን ልላችሁ ነው እና አልሐምዱሊላህ ከሰራተኝነት ወጥቼ ከአረብ ሀገር ሰራተኝነትም ወጥቼ ወደ ሀገሬ መጥቼ አልሐምዱሊላህ ትዳር የሚባለው ነገር ገባሁኝ። ከትዳርም ይህን የመሰለ ቤት ሰው ስንት ከዛ መጣው ክራይ ቤት ነው ብዙ ጊዜ የሚኖሩት። በዛ ላይ ደግሞ ከክራይ ቤትም በቃ የተስተካከለ ኑሮ ብዙ ጊዜ የለውም። ከሳውዲ የመጡ ሴቶች ከስንት አንድ ነው እንጂ እንደዚህ ፏብትን ብለው የሚኖሩ አይደሉም። እና ግን በአላህ እንተማመን፣ ከልባችሁ ዱዓ አድርጉና በአላህ ተማመኑ። እኔ መቼም ቢሆን ያው ትመኛላችሁ እኮ እመኛለሁ እንጂ እንደዚህ ግን እንዲህ ያለ ቤት እኖራለሁ ወይም እንደዚህ አይነት ቤት ይኖረኛል ብዬ ትዳር ይዤ ሰራተኛ ኑሮኝ የቁጭ ብዬ በሰራተኛ እኖራለሁ የሚል እንትን አልነበረኝም። ሀሳብ አልነበረኝ ምኞት አለኝ እንጂ ማለት ነው። እና አልሐምዱሊላህ ግን በአላህ በመተማመኔ ብዙ ነገር ከማሳለፍ አንፃር አልሐምዱሊላህ አላህ ተክቶልኛል። ወይም ደግሞ አላህ ምንድነው የሚባለው ብቻ አልሐምዱሊላህ ወሽኩር ሊላህ። እናንተን ልላችሁ እየፈለኩት ምንድነው እሱ አሁን አረብ ሀገር ሰራተኛ ሆናችሁ ብትሰሩም መዳም የፈለገችውም ብትናገራችሁም ሶብር አድርጋችሁ ሰርታችሁ ብራችሁን ይዛችሁ እዚህ ጥሩ ህይወት ለመኖር ሞክሩ። ሁሌ ህይወታችሁን ወይም ደግሞ እድሜያችሁን እሱ አታባክኑ፣ እንትን አትበሉ እላችኋለሁኝ። ያው ይሄ ቤቴ ነው። ኢንሻአላህ አንድ ቀን ሙሉውን ቤት ቪዲዮ ገብቻ አሳያችኋለሁ ማለት ነው። ለማንኛውም ምክሬ ገብቷችኋል። ብዙ አወራሁባችሁ። ያው በአላህ ተማመኑ፣ እርግጠኛ ሆኑ፣ በአላህ ተማመኑ፣ 100% እመኑ። አዎ በአላህ እንደምታምኑ አውቃለሁ፣ እንደምትተማመኑ አውቃለሁ። ነገር ግን በአላህ እመኑ ወይም ተማመኑ ስላችሁ በቃ 100% ከልባችሁ ነገ ያልፍልኛል፣ ነገ አልፎልኝ እኔም እዚህ ደረጃ እደርሳለሁ ብላችሁ ያንን እንትን ብላችሁ ሶብር አድርጋችሁ ለመስራት ሞክሩ። እናንተም መዳም ሆናችሁ ነገ ራሳችሁን ታገኙታላችሁ ኢንሻአላህ ቢኢዝኒላህ ተዓላ ለማለት ፈልጌ ነው። ያው አሁን ላይ ሳኡዲ ሆናችሁ ሰራተኝነት ለምትሰሩት፣ ለሚደብራችሁ፣ ለምታለቅሱ፣ መዳም ለምታናድዳችሁ በሙሉ ነገ የተሻለ ህይወት እንደሚሆንላችሁ እመኑ፣ እወቁ፣ አልሐምዱሊላህ በሉ ለማለት ፈልጌ ነው ይሄንን ቪዲዮ የቀረጽኩትኝ። እና ይሄንን መስሎ አጭር ልብስ ለብሼ ዛሬ ደግሞ ህፃን ልጅ መስያለሁኝ ቤቴ ስለሆንኩኝ ማለት ነው። ይሄንን ይመስላል። ሰላም አለይኩም። رحمن يا رحمن ساعدني يا رحمن اشرح صدري